ጃክ የተባለ የ18 ዓመት ወጣት በስሜት የተጎዳና ራሱን ያገለለ ቢሆንም ለበዓል እረፍት ወደ አባቱ ቤት ይመጣል። ገና ከመጀመሪያው ደቂቃ ጀምሮ ከአባቱ ጋር ምንም አይነት ግንኙነት እንደማይፈልግ በግልጽ ያሳያል። ፊቱንም ያዞርበታል። በማግስቱ ጧት ጃክ በመስኮት አጠገብ ሆኖ በሐሳብ ተውጦ ሳለ ውጭ አንዲት ሴት ያያል። አይኑን በሷ ላይ ተክሎ ይቀራል። እሷም የ40 ዓመቷ ማሪያ የተባለች የቤት ረዳት ነች። ዴቪድ ካስተዋወቃቸው ጊዜ ጀምሮ ለሷ ያለው ፍላጎት ተራ አልነበረም። ጃክ ጥልቅና ጥበባዊ ሆኖ ለመታየት በሚጠቀምበት ካሜራው ሰበብ ወደ ውጭ ይወጣል። ሲመለስም ከማሪያ ጋር ማውራት ይጀምራሉ። ጃክ ሙሉ የህይወት ታሪኩን፣ የወላጆቹን መፋታት፣ የአባቱን አዲስ ሚስት እና ለእንጀራ እናቱ ያለውን ጥላቻ ሁሉንም ዘርዝሮ ይነግራታል። በሚቀጥለው ቀን በሌላ የፎቶግራፍ ጉዞ ላይ እያለ ጃክ አንዲት ወጣት ልጅ ያገኛል። በመካከላቸው የፍቅር ስሜት ይፈጠራል። ነገሮች በጥሩ ሁኔታ እየሄዱ ሳለ ማሪያ በጥንታዊ ብስክሌት አልፋ ስትሄድና አብሮ ሲያቸው በጃክ አእምሮ ውስጥ አንድ ነገር ብልጭ ይላል። ወዲያውኑ ከልጅቷ ጋር እያወራ የነበረውን ወሬ አቋርጦ ጥሏት ወደ ቤት ይሮጣል። ወጥ ቤት ውስጥ ሲያገኛት ማሪያ በለሰለሰ ሁኔታ ስለ ልጅቷ ትጠይቀዋለች። እንዲሁም ማድረግ ስለነበረበት ነገር ትነግረዋለች። ማሪያ ለልጅቱ እድል መስጠት ነበረበት ብላ ትመክረዋለች። ጃክ ግን በምትኩ ያልተጠበቀ ነገር ያደርጋል። የእናቱን ፎቶግራፎች ለማሪያ ያሳያታል። ከዚያም ልክ እናቱን እንደምትመስል ይነግራታል። በዚያም የተነካችው ማሪያ እሷም የራሷን የህይወት ምስጢር ማጋራት ትጀምራለች። በ16 ዓመቷ እርግዛ እንደነበር በፍቅረኛዋ እንደተጣለችና በኋላም ልጅቷ እንደሞተች ትነግረዋለች። በእነዚህ በሁለት የተሰበረ ልብ ባላቸው ሰዎች መካከል ከባድ የስሜት ጊዜ ነበር። ከዚያም ዴቪድ ለስራ ጉዳይ ይጠራል። ጃክንና ማሪያም በቤት ውስጥ ብቻቸውን ትቷቸው ይሄዳል። ማሪያ ኃላፊነት በተሞላበት መንገድ ለመቀጠል ትጥራለች። ለአባቱ ደግ እንዲሆንና አባቱ እንደሚወደው ለጃክ ትነግረዋለች። ጃክ ግን ቀድሞውኑ በስሜት ከሷ ጋር ተጣብቋል። በአንድ ወቅት የማሪያ የድሮ ፎቶ ያገኝና በስልኩ እያየ ልክ እንደ ማንኛውም ሱስ እንደያዘው ወጣት በእሷ መመሰጥ ይጀምራል። በማግስቱ የማሪያ የቀድሞ ፍቅረኛ ተመልሳ እንድትመጣለት ጠይቆ ይመጣል። እሷ ግን ሳታቅማማ ወዲያውኑ ታባረረዋለች። በመቀጠልም የጃክ የልደት ቀን ይደርሳል። ምንም አይነት ኬክም ሆነ ባህል አልነበረም። ይልቁንም ጃክ ማሪያን እንድታቅፈው ይጠይቃታል። ከዚያም አልፎ ድንበር በሚጥስ ሁኔታ ሊነካት ይሞክራል። ማሪያ በዚህ ደንግጣ በጥፊ ትመታዋለች። ልክ በዚህ ቅጽበት ያቺ በመንገድ ላይ ያገኛት ወጣት ልጅ በበሩ በኩል ብቅ ትላለች። ጃክም ከሷ ጋር ወጣ ይላል። ነገር ግን በአእምሮ አሁንም ከማሪያ ጋር ነበረ። ሲመለስ ማሪያ ስታለቅስ ያገኛታል። በለሰለሰ አንደበት ሊያባብላት ይሞክራል። ድጋሚ ይነካታል። በዚህ ጊዜ ግን ማሪያ አልከለከለችውም። አካላዊ ግንኙነት ውስጥ ይገባሉ። ከድርጊቱ በኋላ ግን ማሪያ ራሷን ወደ ኋላ በመሳብ ይህ ስህተት ነው፣ አንተ ገና ወጣት ነህ፣ እኔ ደግሞ የ40 ዓመት ሴት ነኝ ትላለች። ጃክ ግን ግፊቱን ይቀጥላል። ድርጊቱንም በድጋሚ ይፈጽማል። ማሪያ ቢያንስ አንድ ትክክለኛ ነገር ለማድረግ በማሰብ ጃክ ከአባቱ ጋር እንዲነጋገር ትገፋፋዋለች። ዴቪድ ወደ ቤት ሲመለስ ሁለቱን በወጥ ቤት ውስጥ አጠራጣሪ በሆነ ሁኔታ ተቃቅፈው ሊያገኛቸው ጥቂት ነበር የቀረው። ዴቪድ ለጃክ የልደት ስጦታ በመስጠት አስገረመው። እንዲያውም ለእራት ጋበዘው። ጃክ ግን አሁንም በከባድ የስሜት መረበሽ ውስጥ ስለነበር ጥሎት ወጣ። ይሁን እንጂ በዚያው ምሽት ጥቂት መጠጥ ከጠጡ በኋላ አባትና ልጅ በመጨረሻ ተቀምጠው በግልጽ ተነጋገሩ። ዴቪድ በድጋሚ ያገባው የጃክን እናት መውደድ ስላቆመ ሳይሆን ለልጁ የተረጋጋ ህይወት ለመስጠት ስለፈለገ እንደሆነ ተናዘዘ። ጃክ ይህንን ሲሰማ ከልቡ ተረዳው። ጃክ የአባቱን ሐሳብ ከልቡ ተረድቶ ይቅር ይለዋል። ይህም መላው ፊልሙን ሲገነባው የነበረው ትልቁ የመግባባት ምዕራፍ ነበር። በቤት ውስጥ ያለው ሁኔታ ከተስተካከለ በኋላ ማሪያ ጃክን ወደ መዝናኛ ቦታ ከዚያም ወደ እሷ ቤት ይዘው ትሄዳለች። እዚያም ይበልጥ ይቀራረባሉ። ማሪያም ልጇን በመኪና አደጋ እንደሞተባት ትነግረዋለች። ጃክም እያለቀሰች ሳለ ያጽናናታል። ጃክ ወደ ቤት ሲመለስ ለመጀመሪያ ጊዜ ለአባቱ ለዴቪድ እውነተኛ ደግነት ያሳየዋል። ዴቪድም በሁኔታው ከመነካቱ የተነሳ ለለቅሶ ጥቂት ይቀረዋል። የበዓሉ ረፍት ያበቃል። ጃክ ማሪያን ስሞ ይለያታል። አባቱንም ከልቡ ያቅፈዋል። ከዚያም የመጨረሻው ትዕይንት ይመጣል። ማሪያ ለእናቷ እርጉዝ መሆኗንና የልጁ አባት ጃክ እንደሆነ ትነግራታለች። እናቷም ታለቅሳለች። ማሪያ ግን በዝግታ ፈገግ ትላለች። ፊልሙም ተመልካቾችን በስሜት መረበሽና ሙሉ በሙሉ ግራ መጋባት ውስጥ ጥሎት ያበቃል።